ገንዘብ መታወኛዬ ነው። ገንዘብ የፈለኩበትን የማረግበት ነው። ስወደው ገንዘብ አይ ገንዘብዬ አንቺ ባትኖሪ እኔ የት ገባ ነበር? ስትቆጠሪ ደስ ትያለሽ። በአንቺ ስንት ነገር ገዛበታለሁ። ያው ሰው ራስን እወዳለሁ። ራስን ምን ትወዳለህ? ገንዘብ ውደድ። እኔ ራስን ብቻ ራስን ነው የምወደው። እንዴት እንድንወድ ራሴ ከኔ ውጭ ለኔ ማንም የለም። ገንዘብ ያልደረሰኝ ቀን ህይወቴ እድ ገንዘብ ሲል ገንዘብ የሌለኝ ቀን የደረሰልኝ ራሴን ለራሴ እጄ አይ ዘመን ቃሉ ያለው ይፈጸማል። የተናገረው ልጄ አባዬ እስቲ ናልኝ። ምንድን ነው? ና እስቲ እቃ ወደዚህ አቀብለኝ። ያው ጉልበቴም ደከመ፣ እርጅናው ተጫጫነኝ። ራስህ ተነስተህ አትወስድም? ለእኔ መከታዬ እንትን እስቲ ይህን እቃ አቀብለኝና። ምንድን ነው ደግሞ ሼባው የሚያስጨንቀኝ? አልሰጠሁትም። እንደውም እምቢው ጓደኞቼ ጋር ሊሄድ ነው። እነሱ እየጠበቁኝ ነው። እኔ እዚህ ጋር ሁሌ እርሱን አየኔ ልጅ አልፈልግም። አየኔ ልጅ ምን ሆነ ነው? ስትናልኝ ታውትተኛት። ኧረ እባክህ ልጅ ወልጄ ድል ያሳደርኩ እኔ አልሄድም። አይ ዘመን ልጆች ለወላጆቻቸው የማይታዘዙ ይሆናሉ ተባለበት ዘመን ደረሰ። ስራ አለኝ። አይ ዘመን ድሮ እኛ ዘመን እንዴት ብለን ለአባቶቻችን እንደምንታዘዝ እንዴት ቃሉን እንደምናከብር ይሄ ዘመን ልጆች አይታዘዙም። እስቲ ልጄ ትሄድ ጌታ ደግ ዘመን ያምጣልን። እኔ የፈለኩትን ነገር በፈለኩት ነገር ማግኘት የምችለው ራስን ስወድ ነው። ከኔ ውጭ ለኔ ማንም የለኝም። እግሌም ለኔ አይደርስልኝ፣ እግሌም ማንም ለኔ አይደርስልኝ። ለኔ ቅርቡ እኔ ነኝ። ወንድሜ ራስን ውደድ፣ እህቴ ራስሽን ውደጂ። በየትኛውም ሁኔታ በየትኛው አቅጣጫ ወደዛ አባቴ ገንዘብ ውደድ፣ እንደ ገንዘብ ራስንም አትውደድ። ስንመካበት እኮ ገንዘብ እና ገንዘብ ውደድ እላለሁ። ይሄ ደግሞ ወሬኛ ብቻ። ገንዘብ ከሌላችሁ ምን ትሰራላችሁ? ወሬ ገንዘብ ነው ዋናው ይመስላል። ምንድን ነው ያልከው? ገንዘብ ላለ አንዱ ይመጣል። አንዳንዱ ራሴን ነው የሚወደው። ወደዛ ሽንታሙላ ራስን ወደድ አልወደድ ታዲያ እኔ ምን አገባኝ? ገንዘብ ወደድ አልወደድ እኔ ምን አገባኝ? ሁሉ አንተ ራስንም ወደድ፣ አንተ ገንዘብንም ወደድ፣ እኔ ምን አገባኝ? እኔ ሳንቾ በራሴ ቤት የሚኖር ራሴ ማስተዳደር በራሴ ህይወት አቅጣጫ የሚኖር የራሴ የሆነ ነገር ያለኝ ሰው ነኝ። ግን በራስ አንተ ይሄ ሳር ራስ እንደም ጸሜን አስቆርጥ። ገንዘብ በጸሎት ገንዘብ የሚወጣው ጸሜን አስቆርጥ። ሁለተኛ ጢሞቴዎስ ምዕራፍ 3 ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን ይወቅ። ሰዎች ራሳቸውን ይሆናሉ። ገንዘብን የሚወዱ ትዕቢተኞች፣ ተሳዳቢዎች፣ ወላጆቻቸውን የማይታዘዙ